አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር። ሌላ ሴት የለችም፣ በፍጹም የለችም ሌላ ሴት በፍቅር ግንኙነት። እሷም ይሄንን ሰው ለማግባት ከወሰነች በኋላ አይዱ ካለች በኋላ ኪዳን ውስጥ ገብተዋል። ኪዳን ውስጥ ከገቡ በኋላ ሌላ ወንድ በፍቅረኛነት ሊታሰብ አይችልም በፍጹም። ይህም መሰለሽ በሕግ ብቻ ሳይሆን ሕግም ያስጠይቃል፣ ግን በሕግ ብቻ ሳይሆን እግዚአብሔር ራሱ የለቀው። ምክንያቱም ኪዳን ቃል ኪዳን ገብቷል። እሷ የእሱ ልትሆን እሱ የእሷ ሊሆን ቃል ኪዳን ገብተዋል። በእግዚአብሔር ፊት ኪዳን ገብተዋል፣ በየትኛው ሃይማኖት ቢሆን። ስለዚህ ያንን ካደረገ በኋላ እሷን ቤት አስቀምጦ ወደ ሌላ ሴት የሚሄድና የሚቀብጥ ከሆነ በራሱ ላይ ነው የሚፈርደው። ኢትስ ኢምፖስብል፣ በፍጹም አይፈቀድም። ማለት ኢምፖስብል ስልሽ አያረጉትም ማለት አይደለም፣ ያረጉታል፣ ግን በፍጹም መደረግ የሌለበት ነገር ነው። ይህን በጣም ስትረስ አድርገን መናገር አለብን። አንደርስታንድ ማድረግ አለበት ትውልዱ። ትዳር ውስጥ ገባህ አለ፣ ሌላ ሴት የለች። እኔ ራሴ ልንገርሽ፣ በትዳር በኖርኩባቸው ዘመናት ከአንዲት ሴት ጋር ለብቻዋ ሻይ ጠጥቻለሁ። ብቻዋን የሆነች አንዲት ሴት ጋር ቁጭ ብዬ ሻይ ጠጥቻለሁ። ምክንያቱም ትዳር ነው። ለጓደኛሽ ለትዳር ጓደኛሽ ታማኝ መሆን አለብሽ። እና ይሄንን እንዴት ትውልዱ ሚስ አንደርስታንድ እንዳደረገ አላውቅም። ማን ነው ይቻላል ያላቸው? ሚስት አስቀምጦ ሌላ ሴት ጋር መሄድ ማን ነው ይቻላል ብሎ የነገራት? ሌላ ወንድ ጋር መሄድ ትችላለች ብሎ የነገራት ማን ነው? አይቻልም በፍጹም። በህሊና በእግዚአብሔርም ፊት አይቻልም። ለዚህ ነው ትዳርን የሚያፈርሰው ይሄ ነው። እና ትዳር ውስጥ ከመግባታቸው በፊት ለአንዲት ሴት ታማኝ መሆን ካልቻለ ባያገባ ጥሩ ነው። እሷም ለዛ ወንድ ታማኝ ልትሆን ካልቻለች አታግባ። ካገባች ግን የእሱ ነች፣ አለቀ። እሷ የእሱ ነው፣ የእሱ ነች፣ እሱ የእሷ ነው። ታማኝ ሆኖ ነው መኖር ያለባቸውና በየትኛውም ሎጂክ ኤክስፕሌን ልታደርጊዋችም ሰዎች በኪዳን ትዳር ውስጥ ከገቡ በኋላ በአእምሯቸው ውስጥ እንኳን ሐሳቡ እንዲመጣ መፍቀድ የለባቸውም። ከዛ ይህንን በኃይል ስትረስ ማድረግ አለብን። መግባባታቸውን ካስተካከሉ፣ ከተደማመጡ፣ ከተጋገዙ፣ ኮምፓቲብል ከሆኑ፣ እሱ ለእሷ ታማኝ ከሆነላት፣ እሷ ለእሱ ታማኝ ከሆነችለት ትዳራቸው ይሰራል፣ ተውቧል። ፈረንጆቹም እኮ አሁን በእግዚአብሔር የማያምኑት ፈረንጆች ራሳቸው ከህሊና የተነሳ ይጠይቁሻል። ጣትሽ ላይ ቀለበት ካየ ኢንትረስትድ ሆኖ ባንቺ ከዛ ይጠይቃል፣ ዩ ሜሪድ ይልሻል። የስቲው እዛ ጋ ያቆማል። ጨዋ ሰው ከሆነ ኢቭን መንፈሳዊ ህይወት ከሌለው ግን ጨዋ ሰው ከሆነ አግብቻለሁ፣ አዎ ባለትዳር ነኝ ካልሽ በኋላ እዚህ ጋ ያቆማል። መሆን ያለበት እንደዛ ነው። ኪዳን ነው። ኪዳን መከበር አለበት፣ በህሊናም በሰውም በእግዚአብሔርም ፊት እሱ በጣም መከበር አለበት። ይህንን እንግዲህ በተወሰነ ደረጃ በተወሰነ ግልጽነት ነው ልናወራ የምንችለው። ደግሞ ልጆች እንዳያዩት ስለሚያዩት ሊያዩት ስለሚችሉ። ግን ምንድነው 80% ሴቶች እርካታን አያውቁት፣ የሴክሹዋል እርካታን አያውቁት፣ የክላይማክስ ኦርጋዝምና የሚባል ነገር አያውቁት። ለምንድን ነው? አሁን ይህንን ለማስተካከል ይህም ከተስተካከለ ትዳር በጣም ውብ ይሆናል። ይህን ለማስተካከል ደግሞ ምንድን ነው መሆን ያለበት? ወንዱ የፍቅር ግንኙነት በሚያደርግበት ጊዜ ስለ እሷ ነው ማሰብ ያለበት። ስለ እሷ እርካታ ነው ማሰብ ያለበት፣ ስለ እሱ አይደለም። ከእሷ ደስታ በኋላ ነው የእሱ ደስታ መምጣት ያለበት። አሁን በፍቅር ግንኙነት ዝግጅት አለ አይደለም? ይሄ አሁን ለምሳሌ ለወንድ ድንገት ተነስቶ ከዛ ሴክሹዋል ነገር አድርጎ መተኛት ይችላል። ለእሷ ግን እንደዛ አይደለም። ለእሷ ረጅም ፕሮሰስ ነው። ዝግጅት ትፈልጋለች፣ ወሬ ትፈልጋለች። ከዛ ቀስ ብሎ ተዘጋጅቶ ነው እዛ ውስጥ መግባት የምትፈልገው። እርካታ የምታገኘው በዛ መንገድ ነው። እና እሷን ማዘጋጀት መቻል አለበት። አሁን በጣም ያበሳጫቸው ነገር ሴቶች ምንድን ነው? ወንዱ አለ፣ ማታ መኝታ ቤት ይገባሉ፣ የሚያደርገውን ያደርጋል። ከ5 ደቂቃ በኋላ ሲያንኮራፋ ትሰማዋለች። እሷ እንቅልፍ አልወሰዳትም፣ ምንም እርካታ አላገኘችም፣ እንቅልፍ አልወሰዳትም።
እሱ ሰውነቱ ሪላክስ አድርጓል፣ ተኝቶ እያንኮረፈ ነው። ያበሳጫታል። ግን ገና ግንኙነቱን ሲያስበው ስለ እሱ አይደለም ማሰብ ያለበት፣ ስለ እሷ ነው። እሷን እንዴት ደስ ላሰኛት፣ እሷን እንዴት ማርካት ይችላሉ፣ እሷን እንዴት ደስ ማሰኘት ይችላሉ ብሎ ከጀመረ እሷ ደስተኛ ሆና ከዛ እሱ ደግሞ ደስተኛ ይሆናል። ያለበለዚያ በቃ ነገር ዓለሙን ትጠላዋለች፣ አትፈልግም። ወደ እንትን ላይ ካውንስሊንግ ገጥሞሽ አያውቅም? እኔ ወንዶች መጥተው እሺ አትልም ምናምን ይሉኛል። እሺ የማትለው ለምንድን ነው? ናቹራል ነው። መጽሐፍ ቅዱስም አትከላከሉ ይላል። ግን ምንም የራሱን ነገር አድርጎ ከዛ እሷን እንቅልፍ የሚነሳት ከሆነ እንዲህ ማለት ትጀምራለች። ትጠላዋለች፣ ነገሩን ትጠላዋለች፣ ሰውየውን ባትጠላው። ስለዚህ አንዱ ደግሞ መስተካከል ያለበት ሰዎች ትዳራቸውን ለማሳመር መጽሐፍም ያንብቡ፣ ካውንስለርም ጋር ይሄዱ። ከዛ እሱ ስለ እሷ ስሜት ነው መጀመሪያ ዓላማው፣ መጀመሪያ እሷን ደስ ማሰኘት ነው። እሷን ደስ ካሰኘ በኋላ ነው እሱ የእሱ እርካታ መምጣት ያለበት። ሌሎች ችግሮች ካሉ፣ የጤና ችግሮች ካሉ መታከም ያስፈልጋል እና ይህንም ማስተካከል ያስፈልጋል። አሁን ሱሶችን ስናነሳ ለምሳሌ እንደምሳሌ ጫትን እናንሳ። ጫት የሚቀሙ ባሎች አሉ ብዙ። ጫት ካቲኖን የሚባል ኬሚካል ነው ያለው ውስጡ እና ካቲኖን የአንፌታሚን የሚባል መድኃኒት አለ። ከእሱ ጋር ስትራክቸሩ የኬሚካል ስትራክቸሩ ከዛ ጋር በጣም ይመሳሰላል። ካቲኖን አእምሮሽን ያነቃል፣ መጀመሪያ ያነቃል፣ ከዛ ይቆይና ያወርዳል። ሚርቃና የሚባለው ነው። ስለዚህ አእምሮ ማንቃት አቅም አለው፣ ኮንሰንትሬት እንድታደርግ ያደርጋል። ከዛ ደግሞ እሱ ሲጠፋ በጣም ድካም ነው የሚመጣው። ልክ እንደዛው ትዳር ውስጥ ጫት ካቲኖን ሊቢዶ የሚባለውን ነገር ይጨምራል፣ ፍላጎትን ይጨምራል፣ የሴክሹዋል ፍላጎትን ይጨምራል በጣም። ሳይኮሎጂ አንድ ቀን አንዱ ለሆነ ኮርስ እኔ እሱን ነበር ያጠናሁት። መርካቶ ሁሉ ሄጄ ዳታ ሰብስቤያለሁ እና ፍላጎትን በጣም ይጨምራል፣ አቅምን ግን ይገድላል። ተመልከች፣ ፍላጎት በጣም ሀይ፣ ከዛ ግን ፐርፎርም ሊያረግ ሲል የለም፣ ኢምፖተንት ነው የሚሆነው፣ በጣም ይገላል። ስለዚህ ትዳር ውስጥ ጫትን አስገቢና ይኸው ፍላጎት አለ፣ አቅም የለም። ስለዚህ ለምንድን ነው ጫት የሚቅመው ሰው? እሺ እኛ አሁን ለጥናት ምናምን ብለን ድሮ አቃምን። አሁን ቤት ውስጥ ፈርሾ ይሄ ሃይማኖታዊ ጉዳይ የሚያደርጉትን አልነካም፣ ግን ቤት ውስጥ ጫት ገዝቶ መቃም ምን አመጣው? በዛ ዕድሜ ምንድን ነው የሚፈልገው ከጫት? እና ያስቱ ጌት ሪድ ኦፍ ኢት። ይህን ማስወገድ አለበት። አልኮልን ተመልከች። አልኮል እስከ ተወሰነ ጊዜ ድረስ ጥሩ ነው፣ ግን አስቲሙላንት ይሆናል። ከተወሰነ በኋላ ግን ይገላል አሁንም ፍላጎት ውስጥ። ስለዚህ ትዳር ውስጥ አይሰራም ማለት ነው። በዚህ ላይ የምትሰሪያቸው ስህተቶች፣ ጠጥተሽ እኔ አልጠጣም ማልጠጣው በቃ በሃይማኖተኛ ነኝ እኔ አልቀምስም ምናምን ብዬ አይደለም። አንዷን ስጠጣት ሁለተኛዋን እጠጣታለሁ፣ ከዛ ሶስተኛዋን እጠጣታለሁ። ከዛ የማረገውን ነገር የማላውቅበት ደረጃ ላይ ደርሳለሁ። ነገ የምጸጸትበትን ነገር አድርጋለሁ። ስለዚህ አልኮልን አቮይድ ማድረግ፣ ከተጠጣም በጣም በጥንቃቄ በጣም ሊሚትድ ተደርጎ መጠጣት አለበት። ሲጋራ የሚያጭሱ ሰዎች አሉ። በኃይል ይረብሻል። ትዳር ውስጥ ሲጋራ በጣም ይረብሻል። እኔ ድሮ እኔ ሳላጨስ የምታጨስ ገርልፍሬንድ ነበረች እና በኃይል ነው የሚረብሸው። ግንኙነት ውስጥ በጣም ይረብሻል። እሱም ማወቅ አለባቸው። ሌላው መሰለሽ ፖርኖግራፊ አዲክሽን አለ። የወሲብ ፊልሞችን ማየት መለማመድ፣ ቢሮ ውስጥ ምን ውስጥ የወሲብ ፊልሞችን ከፍቶ ማየት፣ እነሱን ማየት። እሱ ምን ያደርጋል መሰለሽ? የወሲብ ፊልምን የሚያዩ ሰዎች እዛ ቪዲዮ ላይ የሚሆነውን ይሆናል። ቤት ሲመጣ ወይም ገርልፍሬንዱ ጋር ሲሄድ አይችልም ማድረግ፣ ይገለዋል። ሰው ለምን የሚገለውን ነገር ያደርጋል? ገብቶሻል? አሁን ቪዲዮ አዲክትድ ሲሆኑ እሱን እየከፈተ ያድ ሴትየዋ እንዳለች ስትመጣ ሊነካት አይችልም፣ አቅም የለውም። ይህም አዲክሽን ነው። ስለዚህ እነዚህን አዲክሽን ጫትን፣ አልኮልን፣ ሲጋራን፣ የፖርኖግራፊ አዲክሽንን
ለትዳር ብቻ ሳይሆን ለህይወት በአጠቃላይ ለህይወት እነዚህ ነገሮች አቮይድ ማድረግ ይጠቅማል። ለትዳር ደግሞ እነዚህን ካስወገድሽ ከትዳርሽ ውስጥ ከተወገደለት ያ ሰው ጤናማ በቃ ንጹህ የሆነ ደስታ ይኖረዋል እንጂ ፖርኖግራፊ አይቶ መጥቶ እዚህ ጋር ላድርግ ቢል አይችልም። ጫት ገዳይ ነው፣ አልኮሉ ገዳይ ነው፣ ፖርኖግራፊው ገዳይ ነው። እነዚህን ማስወገድ ለትዳር እጅግ በጣም ያስፈልጋል።